በትላንትናው ዕለት ኢትዮጵያ የገቡት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አሰብ ወደ ኢትዮጵያ መመለሻው ጊዜ መቃረቡን ያረጋገጠ ንግግር አደረጉ። ወደ ኢትዮጵያ የመጣሁት ለዚህ ፓርላማ ለህዝባችሁና ለዲሞክራሲያዊ ጉዟችሁ ታላቅ አክብሮት በመስጠት ነው ያሉት ጠቅላይ ሚኒስትር ናሬንድራ ሞዲ ኢትዮጵያ የጀመረችው የእድገት ጉዞ የሚደነቅ ነው፣ ያሰበቻቸው እያንዳንዱ ለእድገቷ የሚጠቅሙ እንቅስቃሴዎች እንደምታሳካ አምናለሁ፣ ህንድም ድጋፏን ትሰጣለች ሲሉ ተደምጠዋል። በትላንትናው ዕለት እግራቸው የኢትዮጵያ ምድር ከመርገጡ በመከላከያው ዘርፍና ዘመናዊ የጦር መሳሪያዎችን በተመለከተ በጋራ ለመስራት የተስማሙ ሲሆን አሁን ደግሞ በምክር ቤቱ ፊት ቆመው ከጀመራችሁት ጉዞ ወደ ኋላ እንዳትመለሱ ህንድም ከጎናችሁ ነች በማለት በየትኛውም ጉዳይ ኢትዮጵያ የህንድ ድጋፍ እንደማይለያት ቃል ገብተዋል። ይህ ንግግራቸውም ቀጥታ ቀይ ባህርና አሰብን በስም ባይጠቅሱም ኢትዮጵያ ወደ ቀይ ባህር በር ተጠቃሚነቷ ለመመለስ ጥረት እያደረገች ባለበት ሰዓት መሆኑ የህንድ ከጎናችን ነኝ ማለት ከዚህ የተለየ አይደለም እያስባለ ይገኛል። ለሁለት ቀናት ይፋዊ ስራ ጉብኝት ወደ ኢትዮጵያ የመጡት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ በህዝብ ተወካዮችና በፌዴሬሽን ምክር ቤት የጋራ ስብሰባ ላይ ንግግር አድርገዋል። ጠቅላይ ሚኒስትሩ ንግግራቸውን የጀመሩት ዛሬ እዚህ ፊታችሁ ስቆም በታላቅ ክብር ነው። የአንበሶቹ ምድር በሆነችው በታላቋ ኢትዮጵያ መገኘት እጅግ ታላቅ የደስታ ስሜት የሚሰጥ ነው። እኔ የተወለድኩባት የህንዷ ጉጀራትም የአንበሶች ቤት ናት። ዛሬ እዚህ መገኘቴ ልክ ቤቴ እንደተገኘው ያህል ነው በማለት ነው። የጥንታዊ እውቀት ባለቤትና የዘመናዊነት ህልም ያለው ህዝብ ማከል በሆነው በዚህ ዲሞክራሲ ቤት ውስጥ መገኘት ታላቅ ክብር ነው ብለዋል። በ1.5 ቢሊዮን በላይ በሚሆነው የህንድ ህዝብ ስም የወዳጅነት ሰላምታ፣ መልካም ምኞትና ወንድማማችነት ይዘው ስለመምጣታቸውም ተናግረዋል። በዚህ ታላቅ ምክር ቤት ውስጥ ህጎቻችሁ ይወጣሉ። እዚህ ውስጥ የህዝቡ መሻት የመንግስት መሻት ይሆናል። የመንግስት መሻት ከህዝብ መሻት ጋር ሲጣጣም ደግሞ የፕሮግራሞች መሻት ከተስፋና ከዓላማ ጋር ወደፊት ይጓዛሉ ብለዋል። ዛሬ ፊታችሁ ቆሜ በእናንተ በኩል የምናገረው የእርሻ ሜዳ ላሉ አርሶ አደሮቻችሁ፣ አዳዲስ ሀሳቦችን ለሚያፈልቁ የስራ ፈጣሪዎች፣ ተቋማትና ማህበረሰብን ለሚመሩ ጠንካራ ሴቶች እንዲሁም የኢትዮጵያን መጻኢ ጊዜ ለሚቀርጹ ወጣቶች ጭምር ነው ሲሉም ተናግረዋል። ትላንት ለተደረገላቸው የክብር አቀባበል በእጅጉ አመስግነዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ታላቁ ክብር የሆነውን የክብር ኒሻን ስላበረከቱልኝም እጅግ አመሰግናለሁ። ይህንን ክብር በታላቅ ትሕትና እጄን አጣጥፌ በህንድ ህዝብ ስም ተቀብያለሁ፣ አመሰግናለሁ ነው ያሉት ጠቅላይ ሚኒስትር ናሬንድራ ሞዲ። ኢትዮጵያ በሰው ልጆች ታሪክ ውስጥ ጥንታዊ ስልጣኔዎች አንዷ ናት ያሉት ጠቅላይ ሚኒስትር ናሬንድራ ሞዲ በዚህ ሀገር ታሪክ ተራራዎች ላይ በሸለቆች ውስጥ በኢትዮጵያውያን ልብ ውስጥ ተጽፎ ተቀምጧል ሲሉ ተናግረዋል። የኢትዮጵያውያን ነጻነት ለማስጠበቅ የተዋጉ እንዲሁም በንግድና በመምህርነት ኢትዮጵያ ውስጥ ታላላቅ ስራዎችን የሰሩ ህንዳውያን በርካቶች መሆናቸውን አስታውሰው እነዚህ ህንዳውያን የሁለቱ ሀገራት ወዳጅነት ወደ ላቀ ደረጃ ያደረሱ ናቸው ብለዋል። በዚህ አጋጣሚ ለጠቅላይ ሚኒስትር አብይ አህመድ ያለኝን የላቀ ክብር ልገልጽ እወዳለሁ ያሉት ጠቅላይ ሚኒስትር ሞዲ በቡድን 20 ስብሰባ ወቅት ከጠቅላይ ሚኒስትር አብይ ጋር በነበራቸው የጎንዮሽ